ብዙ ካንሰር፣ ብዙ ሰዎች ከኤችአይቪ፣ ብዙ ሰው ከስኳር ከደም ብዛት ታሪኩ ያልተቀየረ ሰሚነሽ ብሎ የማይመሰክር ገዳማችን ላይ የለም። እውነት ነው። ያየነውን እንመሰክራለን፣ የሰማነውን እናገራለን። ይህ ስፍራ ብዙዎች ከህመማቸው የዳኑበት የሞት ደብዳቤያቸው ወደ ህይወት የተቀየረበት ሰሚነሽ ኪዳነ ምሕረት ነው። ይህ ስፍራ ላይ መጥቶ እንቆቅልሹ ያልተፈታለት ከህመሙ ያልዳነ ማንም የለም። አዎ ሰሚነሽ ኪዳነ ምሕረት እውነትም ሰሚነሽ። ይህ የምታዩት የሰማይ ሰልፍ የመሰለ የካህናት ጸሎት ነው። ሰይጣንን የሚያንቀጠቅጥ በምድር ያለውን ሁሉ ችግርና መከራ የሚፈታ የአባቶች የጸሎት ጊዜ ነው። ምንድነው የሚያስጨንቅህ? እህቴ ምንሽን ነው የሚያምሽ? ነይና ለሰሚነሽ ኪዳነ ምሕረት ንገሪያት። ጸበሏ ተጸበሉ፣ በማር ጸበሏ ተቀባቡ። የአባቶች የዕጣኑ መዓዛ ደዌን ያርቃል። ግዴላችሁም እመኑኝ፣ ሰሚነሽ መታችሁ የማይፈታ ችግር የለም። ይሄ ሁሉ ሰው ተደርጎለት ተከናውኖለት የልቡ መሻት ተፈጽሞለት ለምስጋና የመጣ ነው። የሰሚነሽ ኪዳነ ምሕረት ቦታና ስፍራ እጅጉን ይለያል። እዛ አካባቢ የተደረገላቸው ብዙ ተአምራት አለ። ጥቂቱን ግን እነሆ እጋብዛችኋለሁ። አዳምጡኝ፣ ተመልሼ እመጣለሁ። ምስክርነቱን አብረን እንስማ። ናገረው በጣም የሚያስገርም ነገር ነው። ልጄ ከተወለደ እስከ 5 ዓመት 6 ዓመቱ ድረስ ድርቅ ብሎ ማታ የጣለው ጠዋት ነበረ የሚነቀው ማለት ነው። ሰው ጉድ እያለ እየተሰበሰበ በጣም በተአምር በቃ ሞተ እየተባለ ነበር። ከዚህ እህቴ መጣ ጸበል ቅባ ቅዱስ ይዛ ሄደችና ቀባችለት። ደጅሽ መጥቶ ደጅሽን ረግጦ መጋረጃ ለክብርሽ መገለጫ የሚሆን መጋረጃ በአቅሙ ልክ ይዞ መጥቶ ይጋርዳል ብዬ ተስል የነበረ አሁን ሙሉ ተስፋውን አግኝቶ ከዛ በሽታው ተፈውሶ እግዚአብሔር ይመስገን ይኸው በፊታችሁ ይገኛል። ልጄ ሀገር የምፈልገው ለእናቴ ኪዳነ ምሕረት ጎጆዬ ጎሎብኛል፣ ጎጆዬ ይግልኝ ልለምናት ነበር የመጣሁት። እሷ ግን ከጎጆ ከሀብቱ በፊት ጤና ይበልጣል ብላ ከወደ ውስጥ የቅዳሴ ጸበሏን ጠጥቼ ከ1 ሜትር በላይ ያለው የሚንቀሳቀስ ነገር ከወዲያው ታገኛለች። ክብር ምስጋና ለእግዚአብሔር ልበሉ። የሚገርም ነው። እልል ብላችሁ አመስግኑ ለወንድማችን። ከወደ ወጣለትን እንግዲህ በሚዲያ ላይ በኋላ ታያላችሁ። እባብ የሚመስል በጣም ረጅም ነው። ሁላችሁ ኪዳነ ምሕረትን ከፍ አድርጋችሁ አመስግኗት። እልል ብላችሁ እሱን የሰማች እኛንም ተሰማን። እልል ብላችሁ አመስግኑላት። እነዚህን እህቶች ወንድሞች የሰማች ሰሚነሽ ኪዳነ ምሕረት ሁላችንም ትስማን። ሆኖም ምእመናን፣ በመላው ዓለም ላይ የምትገኙ ኦርቶዶክሳውያን ይህ የምትመለከቱት የሰሚነሽ ኪዳነ ምሕረት የጸበልተኛ ማረፊያ ቦታ ነው። ሆኖም በቂ አይደለም። በአሁኑ ሰዓት ከ5000 ሰው በላይ በሰሚነሽ ኪዳነ ምሕረት ይገኛል። ይህ ስፍራ ብዙ ሰዎችን እንዲያስተናግድ ከተፈለገ በአፋጣኝ የጸበል ስፍራው ተጠናቆ ለምእመናን ዝግጁ መሆን አለበት። የሚመጣው ሕዝብን የጸበል ስፍራው በፍጹም ሊገናኝ አልቻለም። ስለሆነም እባካችሁ የተጀመረውን ልማት እያያችሁ ይሄን ልማት አግዘን ሰሚነሽ ኪዳነ ምሕረት የሚመጡ ጸበልተኞች እንዳይንገላቱ ይህንን ቦታ በጋራ በአንድነት እንጨርስላለሁ።